ገና ምንሰራው በተለይ ደግሞ ሁሉ ጊዜ ቱሪዝም የሚለው ሲነሳ ላሊበላ ሁሉ ጊዜ አብሮ ይነሳል ምክንያቱም በጣም እንዳይናችን ብለን የምናየው ቅርስ ስለሆነ ማለት ነው ሌላው ያከፋፈል ስርዓታቸው ላይ እስከ ሆቴል ያለው ሲስተም ላይ እንግዲህ ከመነሻው ጀምሮ የሚከፈልበት ሲስተም መስተካከል አለበት ብለን እየሰራንበት ነው ያለነው ለምሳሌ እንደ ፌደራል የሚከፈል ያስጎብኚ ክፍያ አለ ክልሉ የራሱ የሆነ ክፍያ አለው እንዲሁ ደግሞ ቅርሱ ጋር ስትደርሱ ደግሞ ሌላ ያስጎብኚዎች እንደዚህ የተበጣጠሰ አካሄድ ከመፍጠር አንድ ገሰብሰብ ባድርጎ ፓኬጅ አይደለም እንግዲህ የምንሸጠው ያንን ነገር በደንብ አድርጎ መስራት ይተበቀብናል ክፍያዎች በበዙ ቁጥር ወይም ደግሞ የክፍያ ኮርነሮች በበዙ ቁጥር ቱሪስቱን አሁንም የማቀዛቀዝ የማዳከም አይነት ነገሮች እንዳይፈጠር በጣም እዛ ላይ ጥንቃቄ ሊደረግበት ይገባል ከሱ ጋር ተያይዞ ማንሳት የምፈልገው እዛ አካባቢ ላይ ያሉ ዘመናዊ መጸዳጃ ቤቶች እንደዚሁ በቅርብ ርቀት ላይ ለጎብኚው ከዚህ በፊት እንዳልተዘጋጀ ነው አሁን ግን ፕላን እንዳላውቃለው እዛም ላይ አሁንም በጓድራጊዎችን ሳይሆን በራሳችን ባለሙያዎች ሁሉ ጊዜ እኔ በራሴ ሀገር ላይ ስለምመካ ስለምወዳት ኢትዮጵያ በራሴ ነገሮችን ወይም በራሴ ሀገር ልጆች ነገሮች ሲደረጉ ስመለከት የሚሰጠኝ ትርጉም ሌላ ስለሆነ ሁሉ ጊዜም በራሳችን ይሄንንም ደግሞ ለውጪ እርዳታ ወይም ደግሞ በጓድራጊዎች አውጥተን ስሩልን ሳይሆን በራሳችን ሰርተን ቀጣይ የቱሪስት ፍሰቱን የምንጨምርበት ሁኔታ ሊኖር ይገባል የሚል ነው በመጨረሻ የሆቴሎችን በተመለከተ ሆቴሎች በአካባቢ ላይ በጣም ተቀዛቅዘው ነበር ከኮቪድ-19 በኋላ የሰሜን ጦርነት መጣ በሎካሉ ትንሽ ተነቃቅተው ነበር አሁን ግን ፔመንት ሲስተማቸው ሁሉ አስተካክለው በጣም እኛም ትኩረት ሰጥተን ከስተመር ሰርቪስ ላይ የማነቃቃት ነገሮችን ስንሰራ ነበር እስካሁን ድረስና ይሄ ደግሞ ገቢያቸውን ይጨምርላቸዋል በቀጣይ የመጡት በጣም ብዙ ፓኬጆች አሉ እንግዲህ ተስፋ አድርገው እንዲጠብቁና በዚህ አጋጣሚ ሆቴሎቻቸውን አሳምረው እንደተለመደው ከዚህ ቀደም እንደነበረው ከዛም በተሻለ በጥሩ ሁኔታ እንዲዘጋጁ መልእክቴን ማስተላለፍ ፈልጋለሁ በጣም እናመሰግናለን የኢትዮጵያ ቱሪዝም ሆቴልና ማርኬቲንግ ማህበር ፕሬዝዳንት አቶ ጌታሁን አለሙ በማለዳ እዚህ ስለተገኙና ስለሰጡ ማብራሪያ ከልብ ነው እናመሰግነው በድጋሚ እኔም አመሰግናለሁ መልካም ቀን